ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንዳንድ ነገሮች እያየሁ በጣም አስቀውኝና አስገርመውኝ ነው። ሀይሚዬን ለማታውቋት በደንብ አድርጋችሁ እወቋት። አይደለም ዛሬ ትናንትና ተሸንፋ ያላለፈች በጣም ጠንካራና ጀግና ሴት መሆኗን ያስመሰከረች ሴት ናት። ሲቀጥል ደግሞ ለመጀመሪያ ጊዜ በክብር ሴትነቷን አስከብራ ቤተሰቦቿን አስከብራ የፍቅር ጥያቄ የተጠየቀችው ሀይሚዬ ናት። ይህን ማወቅ አለባችሁ። ግን በደንብ አድርጋችሁ ታውቋታላችሁ። ግን እሷ መሆን ስለማትችሉ ብዙ ነገር ታወራላችሁ ማለት ነው። ትናንትና በተናገረችው ነገር ሀይሚ አፈቅርሃለሁ፣ አንተን ማጣት አልፈልግም ባለችው እሷን ቃል ይዛችሁ ብዙ ነገር እያወራችሁ ብዙ ነገር እንትን ለማለት እየሞከራችሁ ነበር፣ አንዳንድ ሰዎች ማለት ነው። ሲጀመር እናንተ ስትጠብቁ የነበረው በሀይሚዬና በብሩኬ መሀል ክፍተት እስከሚፈጠር ወይም ደግሞ የሆነ ረብሻ እስኪነሳ የሆነ ነገር ለማውራት ምናምን ነበር ስትጠብቁ የነበረው አይደለም። ግን አይሳካላችሁም። ምክንያቱም ሀይሚ ትናንትና ብሩኬ ጓደኛዋ ሆኖ ብዙ መስዋዕት የከፈለችለት እስከ ጥግ ድረስ ላመነችበት፣ ለወደደችው፣ ላከበረችው፣ ላፈቀረ ሆኖ እስከ ጥግ ድረስ እማትሄድበት ምንም አይነት ምክንያት የላትም። ሲቀጥል ደግሞ ማለት ነው እዩ ተብዬዋ እንደ እንጨት ብትነድ ብትቀጣጠል እሳትም ነዶ ነዶ መብረዱ ስለማይቀር እሷም ትበርዳለች። ገባቸው አይደለ? ምናልባት ዛሬ የሀይሚዬን እዚህ ጋር ቪዲዮ ላይ መጥታ የምትናገረውን ነገር እያየች ሊሆን ይችላል። ምናልባት እሷ ስትናደድ ስትጨናነቅ ወይም ደግሞ ስታለቅስ እያየች የበላይነት ስሜት ተሰምቷት ከሆነ እሷ ራሷ ተሳስታለች። ምክንያቱም ሀይሚን አታውቃትም። ሀይሚ መያዝም መልቀቅም ትችልበታለች። ገባችሁ አይደለም? እሷን እንዴት ማድረግ እንዳለባት እንዴት መሄድ እንዳለባት ጥንቅቅ አድርጋ ታውቃለች። እያመራት ይቀራል እንጂ ማለት ነው። ትናንትና እንደዛ ስትል ውይ በቃ ብሩኬ ልትተውልኝ ነው ብላ ሰፍ ስትል አጅሪት ደግሞ ምን ታረጋታለች? ቀብ ታረጋታለች። ገባችሁ አይደለም? አታቋት። በደንብ አድርጋችሁ እውቋት ሀይሚዬን። እሺ ሰምታችኋን እያንዳንዳችሁ ማለት ነው። ምድረ የሴት ምቀኞች ማለት ነው። አንዳንድ ሴቶች ግን ወይኔ ግን ከሴት ነው የተፈጠራችሁት ታስብላላችሁ እኮ። ሴት ልጅ በዚህ ልክ በሴት ላይ ምቀኛ ባይኮን ጥሩ ነበረ። ግን ምን ታደርጉታላችሁ? አንዳንድ ሰዎች እንዲህ ያደርጋችኋል ማለት ነው። ልጁ የብሩኬ ልጅ እንዳልሆነ ሁላችንም የምናውቃቸዋለን። ብሩኬ ምን አይነት ልጅ እንደሆነ፣ ሀይሚዬ ምን አይነት ልጅ እንደሆነች በደንብ አድርገን ጠንቅቀን እንደ እህታችን እንደ ወንድማችን በደንብ አድርገን የምንተማመንባቸው ልጆች ናቸው። በነገራችን ላይ ማለት ነው እንደው ለስራ የሚሆን ለድራማ የሚሆን ለምን የሚሆን ማለት ነው። ገባቸው አይደለ? እንደዚህ አይነት ነገር እንደማያደርጉ በጣም እርግጠኞች ስለሆን ነው በእነሱ ተማምነን አያደርገውም አታደርገውም ብለን የምንመሰክርላቸው ልጆች ናቸው። ከአንድም ሁለት ጊዜ ደግሞ እያየናቸው ያሳዩ ልጆች ስለሆኑ ነው። በነገራችን ላይ እንደዚህ የምንናገርላቸው ማለት ነው ስለምናውቃቸው ነው። ገባቸው አይደለ? ብሩኬም የእሱ ልጅ አይደለም፣ እሱም ደግሞ ደጋግሞ ብሏቸዋል። ግን ምን ታደርጉት ያላችሁ? የወደደና ያፈቀረ ፍቅር እውር ነው ይባላል አይደለ? እዩ ተብዬዋም እንግዲህ በልጁ ይዘዋለሁ ብላ አስባ ነው። ዲኤንኤውንም ብታስቀይረውም ባታስቀይረውም አንድ ቀን እውነት ትወጣለች። ገባችሁ አይደለ? ዛሬ ብታስቀይረው ነገ እውነት ትወጣለች። እንደዚህ አይቀጥልም፣ ህይወት እንዲህ አይቀጥልም። ማወቅ አለባችሁ። ግን በዚህ አጋጣሚ ማለት የምፈልገው የጨሪቃ ፋሚሊዎች ቪዲዮ ላይ ደጋግሜ የምናገረው ነገር ምንም አይነት ውጤት ሊመጣ ይችላል። የእሱ ልጅም ይሁን አይሁንም እናንተ ግን እንዳትከፋፈሉ። በቃ ጠንክራችሁ ከጎናቸው መቆም ብቻ ነው የሚጠበቅብን ማለት ነው። ስራም ከሆነ ይስሩ፣ ችግር የለውም። ግን ደግሞ ማለት ነው ወዳጅ ማለት በክፉ ቀን በከፍታውም በስቅታውም ከጎኑ ሲቆም ነው ደስ የሚለው። ስለዚህ የጨሪቃ ፋሚሊ ደግሞ ከጎናቸው መቆም ነው። ገባችሁ አይደለ? በብዙ አይነት መንገድ እየተረዳችሁ ቪዲዮውን መልካም የሆነ ንግግርና ጽሁፍ እየጻፋችሁ ሀሳብ እየሰጣችሁ እስከ መጨረሻው ድረስ አብራችሁ እንድትሆኑ እኔ ራሴ በአክብሮት ጋብዛችኋለሁ ነው የምላችሁ። ግን ሀይሚዬና ብሩኬን አትንኳቸው፣ ተዋቸው። እነሱ መቼም እንደማይለያዩ ልቦናችሁ ያውቃል፣ እናውቃለን። አይለያዩም። እሺ ለምትጨነቁ እህቶቼ ማለት ነው።
እግዚአብሔር ያገናኘውን ሰው ሊለየው አይችልም። ሰው ብዙ ነገር ስላወራ ስለጮኸ ምናምን 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 ምንም የሚያመጣው ነገር የለም። አውርቶ 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 የሆነ ሰዓት ላይ ያቆማል ማለት ነው። ገባችሁ? ስለዚህ ምንም ማንም ምንም አያመጣም፣ ሊያመጣም አይችልም። ግን አንድ ነገር የምነግራችሁ ማለት ነው፣ በጥላታችሁ ፊት ድክመታችሁን አታሳዩ። ሌላውን ነገር ተውት። ድክመታችሁ፣ መጨነቃችሁ፣ ማልቀሳችሁ፣ እንባችሁ ለጥላታችሁ አታሳዩ። ምክንያቱም እሱ የበላይነት ይሰማዋል። ገባችሁ አይደለ? እንጂ ከዛ ውጭ ምንም የሚመጣ ነገር የለም።